ጋድ ጋይስ አስፋልቱን ሞላችሁ ሜሪዬ ሞላችሁ። ከየት የመጣች መሰላችሁ? ኢንስታግራም ላይ ያገኘሁት በነገራችን ላይ ና እሷ ሳትሆን የፖስተችው ሌላ ሰው ነው። ያው ተሰባስበው ዳኒም አለበት፣ የዳኒ እጅም አለበት ጋይስ እና ሜሪዬ በዚህ መልኩ ማለት ነው እየተንከባለለች ምን እያለች ማለት ነው መጣለች። የምር እንዴት እንደምታሰቃችሁ ማምጣት ስለማልችል ነው ቪዲዮ የምሬ እንደምላችሁ ባመጣው በቃ እኔ እንጃ። እንግዲህ እነዚህ ልጆች እንደምታያቸው ማለት ነው እንዴት እንደፈሯት፣ እንዴት እንደተንከባለለችባቸው፣ እንዴት እንደሆነች ብታዩ ማለት ነው። የምር ያያችሁ ሰዎች ያያችሁ ነው። ቲክታክ ላይ ፖስቶ ይሆን ብዬ ዳኒ ጋር ሲገባ የለም፣ እሷ ጋር ሲገባ የለም ማለት ነው። ሌላ ቪዲዮ ነው ሳይፖስተች ማለት ነው ሜሪ እና ይሄን እንዳጋጣሚ ሲገባ አገኘሁትና እንዴት እንደሳቅኩኝ እና የኔ ወንዶች የኔ ምርጦች እንግዲህ ሩታና ሜሪ አንድ አይነት አሰፍቶ ነው ልበል ወይስ ምንድነው ነገሩ? ሄዶስ ማለት ነው የሩታም አላት እና አስፋልቱን ሞልተዋለች እና ልጆቹ በቃ እኔ እንጃ ፌንት ነው የነቀሉት። በዛ ላይ ደግሞ ማለት ነው ኦ ማይ ጋድ እንዴት እንደተንከባለለች በቃ ሁሉም ፌንት ነው የነቀሉት። ፌንት ይሄን ቄጥ ምናምን ሲያይማ በቃ ይሄዳል ምናምን ገልበጥ ሲሉ እንኳን ትላልቆች ይቅሩና ይሄ ፈለው ራሱ እንዴት እንደሆነ ማለት ነው ሰው ወደ ይስቃላለ። እያመሬ እንደምላችሁ እንዴት እንደሆነ ይሄ ራሱ ማለት ነው ይሄ ትንሹ ልጅ ወይኔ ጉዴ። እና ለማንኛውም ዘና ፈታ እንግዲህ አድርገሽኛል ሜሪዬ ማለት ነሽ። ግን አንደኛሽን ባትገላለጭ፣ አንደኛሽን እንደዚህ ባትኮኝ ጥሩ ነበረ። እኔ እንኳን በይ አይደልሽም፣ አልደግፍሽም፣ ባለባበሰሽ እንኳን አልደግፍሽም ማለት ነው። ግን በጣም የምትመቼ ልጅ ነሽ፣ እወድሻለሁ። የብሬ ነው። አንዳንዴ የምሰራቸው ቪዲዮዎች ስለሚያናድዱኝ ነው እንጂ በአብርሽና በሄርሜላ ነው እንጂ በተረፈ ከመጀመሪያውም እወድሻለሁ።